አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥር 7 ስሉስ ቅዱስ የባቢሎንን ግንብ ያፈረሱበት ዕለት ነው። በሀገራችንም ቅዳሴ ቤታቸው የከበረበት ዕለት ነው። ንጉሥ ቆስጠንጢኖስን የክርስትና ጥምቀት ያጠመቀው አባ ሶል ጴጥሮስ ዕረፍቱ ነው። ቅዱስ ኤፍሬም ዓመታዊ መታሰቢያ በዓሉ ነው። አባ ሶል ጴጥሮስ ይህንንም ቅዱስ ሊቅነቱን፣ ደግነቱን፣ መልካም ተጋድሎውን፣ ምግባር ሃይማኖቱን አይተው አባቶች በሊቀ ሐዋርያት በቅዱስ ጴጥሮስ ወንበር ላይ ሊቀ ጵጵስና በሮሚ ሀገር ላይ ሾሙት። እርሱም ምዕመናንን በመልካም አጠባበቅ ጠበቃቸው። በሐዋርያት አለቃ በቅዱስ ጴጥሮስ ወንበር ላይ በተሾመ ጊዜ የእሌኒን ልጅ ደገኛውን ንጉሥ ቅዱስ ቆስጠንጢኖስን የክርስትና ጥምቀት አጠመቀው። እስከዚች ጊዜ ድረስን ንጉሥ ቆስጠንጢኖስን ከከሃዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖትንም ቤቶች አፈራርሶ አብያተ ክርስቲያንን አነጸ። የአባ ሶል ጴጥሮስ ገድሉ እጅግ ብሩህ የሆነ ነው። ሁልጊዜም ሕዝቡን ባስተማረ ጊዜ ከሰዎች ልቦና ከሰይጣን የሆነ ጥርጥር፣ ክፉ ሐሳብ ልቆ ይጠፋል። ስውር የሆነውንም ነገር ከመጽሐፍ ተርጉሞ ያስተምራቸዋል። አይሁድና ዮናውያንንም በተከራከሩት ጊዜ አስተምሮ ያሳምናቸውና ያጠምቃቸዋል። በውስጣቸው ያለውን የጥርጥር መንፈስ ያርቅላቸዋል። የአባ ሶል ጴጥሮስ ስሙ በምዕመናን ዘንድ ፈጽሞ የሚያስፈራ ሆነ። እርሱም እግዚአብሔርን ስለማወቅና ስለ ወልደ እግዚአብሔር ሰው መሆን ብዙ ድርሳናትን ደረሰ። አባ ሶል ጴጥሮስ በተሾመ በሰባተኛው ዓመት ስለ አሪዎስ በኒቂያ ከተማ ሃይማኖታቸው የቀና 318ቱ ቅዱሳን ሊቃውንት በተሰበሰቡ ጊዜ አባ ሶል ጴጥሮስ ከእነርሱ አንዱ ነበር። አሪዎስንም ከጓደኞቹ ጋር ረግሞ አውግዞ ለይቶታል። አባ ሶል ጴጥሮስ መልካም የሆነ አገልግሎትን ፈጽሞ እግዚአብሔርን ደስ አሰኝቶ በሹመቱ 11 ዓመት ቆይቶ በሰላም አረፈ። ረድኤት በረከቱ ይደርብን፣ በጸሎትም ይማረን፣ አሜን። በባህሪ በህልውና በመለኮትና በስልጣን አንድነቱ የጸና አምላክ ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላ ምስጢረ ሥላሴ ወይም መለኮት ብለን የምንማረው ትምህርት እንዲና እንጠቀም ዘንድ እርሱ የገለጠልንን ያህል ብቻ ነው። ይሁም በየጊዜው እርሱ ለወደዳቸውና ደስ ላሰኙት ቅዱሳን የገለጠው ምስጢር ነው። ከዚህ አልፈን በስጋዊ አእምሮአችን ጌታን እንመርምርህ ብንለው ግን ፍጻሜያችን ሞት፣ ማደሪያችንም ገሃነመ እሳት ነው። ልዑል እግዚአብሔር በአንድነቱና በሦስትነቱ ሳለ ይህንን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ቢሉ ስሙን ቀድሰን ክብሩን እንድንወርስ ነው። ከዚህ የተረፈውን ምክንያት እርሱ ራሱ ብቻ ነው የሚያውቀው። በአንድነቱ መንታዊ ሁለትነት፣ በሦስትነቱ ርባዒ አራትነት የሌለበት የዘላለም አምላክ የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። አብ፣ ወልድ፣ መንፈስ ቅዱስ በስም በአካል በግብር ሦስትነት፣ በባህሪ በህልውና በፍቃድ አንድነት የጸኑ ናቸው። በዚህ ጊዜ ተገኙ፣ በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻቸውም እነርሱ ናቸውና ርኅሩሃን ናቸውና በእናተ ሥርዓተ ቅድስት ሥላሴ እንላቸዋለን። የሚጠላቸው ወይም የማያምንባቸውን አይጠሉም፣ የሚወዳቸውን ግን እጥፍ ድርብ ይወዱታል። በቤቱም መጥተው ያድራሉ። ከፍጥረታት ወገን ከእመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጡር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምህር ዛፍ ስር ሥላሴን ተቀብሎ አስተናግዷል። አባታችን አብርሃም በ99 ዓመቱ እናታችን ሳራ በ89 ዓመቷ ሥላሴን በድንኳናቸው አስተናገዱ።
አብርሃምም እግራቸውን አጠበ፣ በጀርባውም አዘላቸው፣ ምሳቸውንም አቀረበላቸው። እነርሱም እንደሚበሉ ሆኑለት። በዚያው ዕለትም የይስሐቅን መወለድ አበሰሩት። ሥላሴን ያስተነገደች ድንኳን ሃይመንት የእመቤታችን ምሳሌ ናት። በድንግል ላይ አብ ለአጽንኦ መንፈሰ ቅዱስ ለአንጽሖ ወልዴ በተለየ አካሉ ለስጋዊ በእርሷ አድሯል። በዓለ ሥላሴ በዚህ ቀን የሚከበረው ስለ ሁለት ምክንያቶች ነው። ቀዳሚው ሕንፃ ስናጾርን ማፍረሳቸው ሲሆን ሁለተኛው ደግሞ ቅዳሴ ቤታቸው ነው። ስናጾር ከሺዎች ዓመታት በፊት በአሁኗ ኢራቅ አካባቢ እንደነበረ የሚነገርለት ግዛት ሲሆን ስሙ ለሀገሪቱም ለንጉሱም በተመሳሳይ ያገለግል ነበር። ከናምሩድ ክፋት በኋላ ሰናጾርና ወገኖቹ ከሰይጣን ተወዳጁ። ከጥፋት ውሃ ወይም ደግሞ ከኖህ ዕረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በራሳቸው ኑ ሳንበተን ስማችንን የሚጠራበትን ሕንፃ እንስራ፣ በዚያውም አባቶቻችንን በውሃ ያጠፉ እግዚአብሔርን እንውጋው ተባባሉ። ቀጥለውም ሰማይ ጠቀስ ፎቅን ገነቡ። ከሕንፃው መርዘም የተነሳ በፀሐይ አብስለው በልተዋልም ይባላል። ቀጥለውም ጦር እያነሱ ፈጣሪን ሊወጉ ወርውረዋል። መቼም የእነዚህ ሰዎች ክፋትና ቂልነት ስንሰማ ይገርመን ይሆናል። ግን እኮ ዛሬ ሰለጠንኩ በሚለውም ዓለም እየተሰራ ያለው ከዚህ የከፋ ነው። ቸርነቱ ቢጠብቀን እንጂ እንደ ክፋታችንስ በጠፋን ነበር። ሩህሩሃን ሥላሴ ግን የስናጾር ሰዎች የሰሩትን አይተው ማጥፋት ሲችሉ አላደረጉም። የባህሪያችንን የኖህን ቃል ኪዳን አስበዋልና ይልቁንም ኑ እንውረድ፣ ቋንቋቸውን እንደበላልቀው አሉ እንጂ። በመሆኑም ከልዳውያን ልሳናቸው ተደበላልቆ 71 ቋንቋዎች ተፈጠሩ። እነርሱም ስምምነት አጥተው ተበተኑ። ሥላሴም ያን ሕንፃ በንፋስ ትቢያ አደረገው፣ በተኑት። ስለዚህም እስከ ዛሬ ድረስ ስፍራው ባቢሎን ሲባል ይኖራል። ዳግመኛም በዚህች ዕለት ቅዱስ ኤፍሬም ዓመታዊ መታሰቢያ በዓሉ ነው። የዕረፍቱም ዕለት ሐምሌ 15 ይመለከቷል። ቅዱስ ኤፍሬም ስንክሳሩ እንደሚለው ቅዱስ ኤፍሬም ከከዋክብት ከሚያመልኩ ሰዎች ሀገር ነው። አባቱም የጣዖት ካህን ነበር። ቅዱስ ኤፍሬም የተወለደው በ306 ዓመተ ምህረት ገደማ በሜሶፖታሚያ ውስጥ በምትገኝ ነጽቢን በተባለች ቦታ ነው። ነጽቢን በደቡባዊ ቱርክ እና በምዕራባዊ ሶሪያ መካከል የምትገኝ ቦታ ናት። ይህችን ቦታ ከ318ቱ ሊቃውንት አንዱ የነበረው የቅዱስ ያዕቆብ ሀገር ስብከቱ የነበረች ናት። ቅዱስ ኤፍሬም ተወልዶ ባደገባት ሀገር ነጽቢን ጵጵስናን የተሾመ ቅዱስ ያዕቆብ የሚባል ታላቅ ሰው ነበር። እርሱም የሰማዕትነት፣ የሐዋርያትነት፣ የጻድቃንና የሊቃናት ግብር ያለው አባት ነው። ቅዱስ ኤፍሬም ይህ አባት ሁል ጊዜ ሲያስተምረው ይሰማው ነበርና በስብከቱ ተማረከ። የእግዚአብሔር መንፈስ አመላክቶት ወደ ቅዱስ ያዕቆብ ሄዶ ትምህርት ክርስትናን ተምሮ የተጠመቀ ሲሆን ከወላጆቹ ጋር የኖረው እስከ 10 ዓመቱ ብቻ ነው። በትምህርተ ክርስትና አምኖ ከተጠመቀ በኋላ ግን በቅዱስ ያዕቆብ ዘንድ በብሕትውና ተወስኖ በመማርና በማስተማር ኖረ። ከዚያም በኋላ በጾም በጸሎት እየተጋደለ ሲኖር የመንፈስ ቅዱስ ጸጋ አደረበት። አሕዛብንም ተከራክሮና አስተምሮ ይረታቸውም ጀመር።
በ325 ዓመተ ምህረት የ318ቱን ኤጲስቆጶሳት ቢሆንላቸው አርዮስን አስተምረው መክረው ከክህደቱ ለመመለስ እሺ ቢላቸው ግን አውግዘውት ለመመለስም በኒቂያ ሲሰበሰቡ ቅዱስ ኤፍሬም ከአባ ያዕቆብ ጋር አብሮ በጉባኤው ተገኝቶም ነበር። አርዮስንም አውግዘው ከለዩ በኋላ ቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። የዚህንም ራእይ ምስጢር ይረዳ ዘንድ ወደ ጌታችን ጸለየ። ይህ የቄሳው ሊቀ ጳጳስ ብፁዕ ባሲሊዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬም ያየው ዘንድ ወደ ቂሳሪያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ሲገባ ቅዱስ ባሲሊዮስ ከወርቅ የተሰራ ልብስ ተክህኖ ለብሶ ወንጌልን ሲያነብ አየው። 3 ምልክቶችንም እስኪያይ ድረስ በልቡ ተጠራጠረ። ይኸውም በመጀመሪያው ነጭ ርግብ መጥታ በቅዱስ ባሲሊዮስ ላይ አረፈች። ቀጥሎም በልብሱ ላይ የሚያርፉት ሐዋሲያን ይቃጠሉና ይረግፉ ነበር። ሶስተኛውም ካፉ እሳተ ነበልባል እየወጣ መምናን ላይ ሲያርፍ ተመለከተ። ቅዱስ ባሲሊዮስም ቅዱስ ኤፍሬምን በስሙ ጠርቶት ሰላም ተሰጣጡና ባስተርጓሚ መነጋገር ጀመሩ። ሚስጥረ ባስተርጓሚ አይሆንም የአንዳቸውን ቋንቋ ለአንዳቸው ይገልጥላቸው ዘንድ ወደ እግዚአብሔር ቢጸልዩ የአንዳቸው ቋንቋ ለአንዳቸው ተገልጦላቸው ሁለቱም ነገር እግዚአብሔርን ሲነጋገሩ አደሩ። ከዚያም በኋላ አባ ባሲሊዮስ ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመው። ከዚያም በኋላ ትሩፋቱ በዓለም ሁሉ አበራ። አንዲት በወገን የከበረች ባለጸጋ ሴት ነበረች። እርሷም ራሷን ለካህኑ ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራችውን ኃጢአቷን ሁሉ በዝርዝር ጽፋ በክርታስ አሽጋ እንዲጸልይላትና ኃጢአቷን ይደመስስላትም ዘንድ ቅዱስ ባሲሊዮስን ለመነችው። እርሱም ይሄንን እንዳልሽው ይሁንልሽ ብሎ ጸለየላት። ከአንዲት ኃጢአቷን በቀር ሁሉንም በጸሎቱ ደመሰሰላት። እርሷም ክርታሱን በገለጠችው ጊዜ ከአንዲቷ ኃጢአት በቀር ሌሎቹ ሁሉም ተደምስሰው ጠፍተው አገኘችው። ቅዱስ ባሲሊዮስም ስለ አንዲቱም ኃጢአቷ ወደ ቅዱስ ኤፍሬም እንድትሄድ አዘዛት። ቅዱስ ኤፍሬምም ፈጥነሽ ወደ ቅዱስ ባሲሊዮስ ሂጂ፣ ነገር ግን ሞቶ ወደ ቤተ ክርስቲያን ሲወስዱ ታገኘዋለሽ። ሳትጠራጠሪም ይህችን ክርታስ በላዩ ጣይ ይደመስስልሻል ብሎ መልሶ ላካት። በተመለሰችም ጊዜ ቅዱስ ባሲሊዮስ አርፎ ሊቀብሩት ወደ ቤተ ክርስቲያን ሲወስዱት አገኘችው። እርሷም መሪር ልቅሷን ካለቀሰች በኋላ ቅዱስ ኤፍሬም እንዳዘዛት በእምነት ሆና ያንን ክርታስ በቅዱስ ባሲሊዮስ አስከሬን ላይ ጣለችው። ወዲያውኑም ያቺ የቀረች ኃጢአቷ ተደመሰሰችላት። ክርታሱም ምንም ጽሕፈት የሌለበት ባዶ ሆነ። ቅዱስ ኤፍሬም ሌሎች እጅግ ብዙ ታምራትን አድርጓል። መናፍቃንን ተከራክሮ ረቷል። ቅዱስ ኤፍሬም ከታላቁ ባሲሊዮስ ከተማረ በኋላ ሀገረ ስብከት ተሰጥቶት ያስተምር ጀመረ። ቅዱስ ኤፍሬም ክርስትናን በሚገባ ሲመረምር የእመቤታችንን ፍቅር ይበዛለት ጀመር። እንደዛሬው የእመቤታችን ምስጋና በአንደበት እንጂ በጽሑፍም አይገኝም ነበርና ቅዱስ ኤፍሬም ግን ከወንጌላዊ ከሉቃስ ወንጌል በስድስተኛው ወርን የውዳሴዋንና ጸሎተ ማርያምን አውጥቶ በየዕለቱ በእድሜዋ ልክ 64 ጊዜ ያመሰግናትም ነበር። እመቤታችንን ከልቡ ከመውደዱ የተነሳ የእመቤታችንን ምስጋናዋ እንደ ሰማይ ከዋክብት እንደ ባህር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ ውሃ ጠጥቼው ረክቼ እያለ ሲመኝ ይኖርም ነበር። የሻቱትን መስጠት ለመንፈስ ቅዱስ ልማዱ ነውና ቅዱስ ኤፍሬም የፈለገውን ገልጦለታል።
አምላክን የወለደች እመብርሃን በገሃድ ተገልጣለት የልቡን ፍቃድ ፈጸመችለት። ዛሬ እየጸለየ ነው። ጸጋ በረከት የምናገኝበት ውዳሴ ማርያምን የደረሰላት ውዳሴዋን ሲደርስላትም እርሷ አልአፈ ቅዱሳን መላእክትን ጻድቃን ሰማዕታትን አስከትላ ወርዳ በፊቱ ተቀምጣለች። እርሱም ባጭር ታጥቆ በፊቷ ቆሞ በመንፈስ ቅዱስም ተቃኝቶ ነው። ዕለቱ ሱኑይ ነገህ ነው። እንዲሁም ሆነ። የነገህን ተግባሩን አድርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን መንጻፍ ይነጠፋል። የብርሃንን ድባብ ይዘረጋል። ከዚያ ላይ ሆና ሰላም ለካ ኦ ፍቅሩዬ ወፍቅረ ወልድዬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወደሰኒ ትለዋለች። እርሱም ሰማያውያን መላእክትን ምድራውያን ጻድቃን ሰማዕታትን አንቺን ማመስገን የማይቻለው ለኔ እንደምን ይቻለኛል አላት። እመቤታችንንም መንፈስ ቅዱስ እንዲያቀበለ ተናገር አለችው። ባርኪኒ ይላታል። እርሷም በረከት ወልድዬ ወአቡሁ ወመንፈስ ቅዱስ ይሄደረ በላኤሊኪ ትለዋለች። ጠውሙ ልሳነ ቅዱስ ኤፍሬም ተባርኮ መንፈስ ቅዱስ እንዳጸናው ቀለም ስህተት አድርጎ አመስግኗል። ስታስደርሰውም በሰባት ክፍል አስደርሰዋለች። ምስጋናዋም የሰባቱ ዕለታት ውዳሴ ማርያምን ነው። የእመቤታችን ውዳሴዋን በሰባት ቀናት ደርሶላት በኋላ በብርሃን መስቀለ ባርከው ሚስጥረ ገልጣለት አረገች። ቅዱስ ኤፍሬምም ከዚያ በኋላ አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ከእመቤታችን ውዳሴ ሌላ 14000 ድርሳናትና ተግሳጽን ደርሷል። ብዙውን ድርሰቱን መላእክት ደብቀውበታል፣ ወስደውም ለምስጋና ተጠቅመውበታል። መልካም የሆነ ገድሉንም በፈጸመ ጊዜ ጌታችን እመቤታችንና ቅዱሳን ሰማዕታትን ሁሉ አስከትሎ ተገልጦለት ቃል ኪዳንን ከሰጠው በኋላ ቅድስት ነፍሱንም በክብር ተቀብሏታል። ቅዱስ ኤፍሬም የደረሳቸውን የነዚህን የሰባቱን ዕለታት የውዳሴ ማርያምን ዜማቸውንም ቅዱስ ያሬድ ደርሶታል። አክሱም ጽዮንን እየተሳለማት ሳለ የብርሃን እናት እመቤታችን ተገልጣለት ቅዱስ ኤፍሬምና ቅዱስ አባ ሕርያቆስን በአካለ ነፍስ አምጥታ ድርሰታቸውንና ውዳሴያቸውን ያሰሟታል። ቅዱስ ያሬድም በመልኩ እያደረገ ዜማውን ደረሰው። ቅዱስ ያሬድም ዜማውን ሲጨርስ የብርሃን እናቱ አምላክን በያዘችው የብርሃን መስቀል ባርከው ተስፋውን ነግረው አርጋለች። የቅዱስ ኤፍሬም ረድኤት በረከቱ ይደርብን፣ በጸሎቱም ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።